ማን እቺን ቤት ብቻ ስማልኝ። እቺን ቤት እስቲ ይከፈት። ያዝ እንግዲህ ግጥም ያዝ። ተደበቅ፣ ቶሎ ተደበቅ። አባዬ ቶሎ ብለህ ተደበቅ። ምንድን ነው? አለበለዚያ ደግሞ አምልጥ። ቶሎ በል፣ ግድ አለህ እኮ። ምንድን ነው? እናትህ እየመጣችልህ ነው። ራፕ ባትል ምናምን እያለች ነው። ታዲያ ለዚህ ነው እንዴ የምታለከልከው? ትምጣ እንዴ፣ የፈለገችበት ጊዜ ትምጣ። ዝግጁ አልገባህም? የሚዲያ ሰው ካሜራማን ምናምን ይዛ እየመጣች ነው። ቶሎ ተደበቅ። ያለፈውን ባትል አላየኸውም መሰለኝ አባዬ። የባትሉ አርበኛ ነው እኮ። ቅጠል ንገርልኝ እስቲ ንገርልኝ። እኔና አያቴ ማለት ነው ለሁለት ስናጣድፋት አያቴ የለችም። ምን የለችም? ሌላ ሀገር ሄዳለች። እናትህ ይህን ድል ተጠቅማ ልመታክ ነው የመጣችው። ለዛ ነው። ተው ግን ይቅርብህ። ተው። ወንድ ልጅ ተወቅቶ እንጂ ፈርቶ አይሞትምሽ። አልፈራም። የታል አጅሬው? ጭራሽ ተዘጋጅታ ይለኛል። ግቡ ሆኖ ክቡራን ተመልካቾቻችን፣ አሁን በላይ በምታዩት ራፕ ባትል ነው። ከኛ ጋር አብራችሁን ቆዩም። እማዬ ግን ትንሽ ያጋንደሽው አልመሰለሽም? ላይቭ ምናምን እንዴ ለቀላል አይደለ እንዴ የምንተራረበው? ይሄ ራፕ ባትል ለአንዴና ለመጨረሻ ጊዜ ማለቅ አለበት። አሁን ቲቪ ላይ ብዙ ሰው ላይቭ እያየ ነው። ይደረበለ ሰውም የለም። ስርዓትን ይዘህ ከምትቀመጥና ክብረን እንደ እንቁላል ከማስታቀፍ የቱ ይሻላል? ይቅርብህ ልጄ ሄደህ ካልነበር እንዴ ይሄ ራፕ ባትልማ አያመልጠኝም። እንደውም ክፈተው፣ እሺ ቢቱን ክፈተው። ለዚህ ቀን በደንብ ነበር እሺ ተዘጋጀ ነበሩ። ክፈትልኛው ሰበርሰካ ባለሁበት ሰፈር እኔ ነኝ አለቃ። ተቀናቃኝ የለኝ በድሪም ሙዚቃ። ከፍ ስልባቸው ደነበሩ ተቆረጠ ወሽመጣቸው። ጠረጠሩ ብዙም አልጓዝ መስሏቸው አሁን ይኸው ስደንስ ፊት ለፊታቸው። አብሎ ነኝ እኔ የባትል አርበኛ፣ ሁሉም ያውቀው ሰርቲፋይዱ ምቀኛ። አስመሳይና ወረኛ ሳይክ ትመስለኛለህ በሽተኛ። እኔ ስዘፍ እናንተ አንጥፈተኛ። እማዬ ደግሞ እኔ አይደለሁ ተረኛ። ተራ ቆይ እንደ ደላላ ስራ ሰቤቴ መጥቷል። ጠላት ከጄ ዘምቷል። ጥልፋው ከጄ ገብቷል። ቆይ ስወጋ በቀን ቀጠሮ አላዘን ለሴት ወይዘሮ አስሬ እንደ ፍየል ጓሮ። አመለኛ መጥቶ አላዋቂ አነሳኝ። ክፋት አንስቶ በደጉ እየረሳኝ። ስቅታው ገደለኝ ማን ስሜን አነሳኝ። ብርቱካን በልቼ ሎሚ ያገሳኝ። ምን ነው ተሰማሽ? የበታች መሆን ደበረሽ? አንጥፌብሽ ለሽነት አይገርምሽ? ተረጋጊ፣ ካንቺ ጋር አይደለም ቦታዬ። ፈጣሪ ይመስክር ችሎታዬ። ጥበቡ መጣልሽ ተሳፍሮ አም ዘ ጎስ ዋይድ ኦፍ ቴዲ አፍሮ። በቃ አያቴ ይበቃታል። በቃ ማለት አሁን አይደለም የመጣው ቪዲዮ ይረዝምብናል። አያቴ ደግሞ ውዴ ተረጂ። ከዛ ድረስ እዚህ መጥቼ እንግዲህ የዛሬ ራፕ ባትል አሸናፊ ፓብሎና አያቴ ናቸው። እንዴት እማምሳ ምንድን ነው? ምሳ አሪፍ ቀቀል ሰርቼልሃለሁ። እንዴ ማይ ደግሞ ሰለቸኝ እኮ እንዴ። ስጋ አልበዛም እንዴ? አይ ሰፈራችን እኮ ምርጥ ስጋ ቤት ተከፍቶ ነው። ዌይት የሆነ ጊዜ በጄሱ የተሰራ እንጀራ ይዘሽልን መጥተሽ ያላለቀ ህንፃ ባየ ቁጥር ሮጠ ተለጠፍ ይለኝ ነበር። ዘንድሮ ደግሞ ዝም ብዬ እየተራገጥኩ ነው። ይሄ ነገር እንደ ሀገር አያሳስብም? ሄሎ ምን እንዴት መቼ ነው የሆነው? እኔ አላምንም። ምንድን ነው? እቴኑ እኮ ጨዋቆባት እየጠየቀችኝ ነው። እኔ እኮ የሞተች ነው የመሰለኝ። ያው እንደውም መጣች። ክፈትላት በሩ። እሺ ቤቶች እንዴት ናችሁ? እንዴት እሺ እቴኑ እንዴት ነው? ጎረምሳው እንዴት ነህ? ሁሉ ሰላም ነካ? አለን ሁሉ ሰላም። እንዴት አደክ እኮ አንተ አባትህን ነው የምትመስለው እኮ ደግሞ። ሁሉ ደህና ነው አይደል እንዴ? እንዴ ምን ይሻል? ና ሰላም በለኝ እንጂ ና ሰላም በለኝ። ይኸውልህ እኔ እንደዚህ አይነት ነገር አይመቸኝም። እሺ ባል እንግዲህ አንተ ስርዓትን ያስተሳብክ እንዴ። እሷ ነች እኮ ቂጥን አጥባ ያሳደገች። ንገሪው። እሺ አይበቃም ማዘር ና ልጅሽ ጎርሙሶ የለ እንዴ? ትልቅ ሰው ነህ እኮ እባክሽ። አደግ አይደለ? አዎ አንዴ በእኔ ወጥቶ እኮ ነው ይሄን እህል እየጨረሰ አንቺ ብራዘር እንዴት ነሽ? ሄሎ
ሰላም በለኝ እንጂ ና ሰላም በለኝ። ለዚህ ነገር መዘጋጀት አለብኝ። ይሄ ነገር ሁለተኛ መደገም የለበትም። በሁሉም አቅጣጫ መገመት አለብኝ። በቀኝ ስመጣብኝ በግራ ስመጣብኝ በቀኝ ሁሉንም ነገር ካልኩሌት አድርጌ መድረስ አለብኝ። ለቀጣይ ዙር ዝግጁ መሆን አለብኝ። ምን ነው ልጄ? ከትላንት ጀምሮ ፈዘህብኝ ነበር። በሰላም ነው? ምንም አልሆንኩም። ቤቶች እንዴ ጎረምሳው እንዴት ነህ? ሰላም አትለኝም እንዴ? ና ሰላም በለኝ እንጂ ና ሰላም በለኝ። ቦምቦ ፍላት ዛሬ ምሮም ሳይደርስም እንዴ? ምሳ እስካሁን አልደረሰም እንዴ? ነግሬህ የለ እንዴ? ማታ ቅዠት ሳይ ነው ያደርኩት እንዴ? ትሰሪ እንደሆነ ሰሪ። እኔ ነግሬሻለሁ እንዴ? መጥፎ ህልም ስላየሁ ምሳ አልሰራም ትለኛለች እንዴ? መጥፎ ህልም ይኸውልህ፣ ማታ በህልሜ ምን እንዳየሁ ታውቃለህ? አባዬ ድል ባለ ሰርግ እኔና አያቴ ስንጋባ ላይ መሰለህ? አንተ ባለጌ ስድ ጭራሽ እናቴ ማግባት አማረ። ታዲያ ምን ያስቆጣል እንዴ? አንተ ራሱ እናቴን አግብታት የለ እንዴ? እኔ መች ተናደድኩ? ያው አውቃለሁ የሰርጋችን ፎቶ ላይ ነበርክ፣ ግን ተረዳኛ። በሉ እንግዲህ እንኳን ደስ አላችሁ። ስቶቡም ተበላሸ። ያ ማለት እኔ ምሳ አልሰራምሽ። እነቴኑ ጋር ፕሮግራም ስላለብኝ የቡና መሄዴ ነው። ቻው። ፊት ለፊት ያለው ሆቴል ስልካቸውን አለክ እንዴ? አዎ አለኝ። እስቲ ደውልና ምግብ ይዘዝልን። እሺ አንስተው ዘጉት። ታዲያ ለምን አላናገርካቸውም? እየጠበኩ ነበረ አንተ። እሺ ደውል፣ ድጋሚ ደውል፣ እስቲ ደውል። ሄሎ ምግብ ማዘዝ ፈልጌ ነበር በላቸው። ምግብ ማዘዝ ፈልጌ ነበር። ሁለት ቀይ ወጥ። ኮካ ትፈልጋለህ? አንተ ኮካ ትፈልጋለህ ወይ? አንተ ድንጋይ ኮካ አዘዝ። ኮካ አዘዝ ይላል። አንተ አህያ ነህ እንዴ? አንተን እኮ ነው። አንተ አህያ አንተን ነው። ፖሊስ እየመጣብን ነው አለኝ። ምን ፖሊሶች ናቸው ምግቤን የሚያመጡት?